ሽንት በመወጠር ብቻ ኢመርጀንሲ ስለገባ ታካሚ ላጫውታችሁ። ይህ ሁኔታ ሴፕሲስ እንለዋለን። ሴፕሲስ ማለት የሰውነታችን የበሽታ የመከላከል አቅም ከቁጥጥር ውጪ ሲሆን ወይም ኦቨርሪያክት ሲያደርግ ነው። ነገሩ እንዲህ ነው። ታካሚው ሌሊት ላይ ሽንት ይወጥረዋል። እንቅልፍ ላይም ስለሆነ ከመጠን በላይ ሽንቱን ይቋጥረዋል። በዚህ ጊዜ መወገድ ያለበት ፈሳሽ የሽንት ከረጢት ውስጥ መቀመጥ ካለበት ጊዜ በላይ ስለተቀመጠ እዛ ውስጥ ባክቴሪያ መራባት ይጀምራል። ባክቴሪያውም ከሽንት ከረጢት በመውጣት ወደ ደም ዝውውሩ ይገባል። በዚህ ጊዜ በሽታ የሚከላከሉ ነጭ ደም ሴሎች ባክቴሪያውን ለማስወገድ ስራ መስራት ይጀምራሉ። ታዲያ አንዳንዴ ከመጠን በላይ ስራቸውን ይሰራሉ ወይም ኦቨርሪያክት ያደርጋሉ። በዚህ ጊዜ ሴፕሲስ የምንለው ሁኔታ ይፈጠራል። ታካሚያችንም ልቡ ቶሎ ቶሎ መምታት፣ ማላብ፣ የሰውነት ሙቀት መቀነስ፣ ትንፋሽ ማጠር፣ ኮንፊውዥን ወይም ደግሞ ግራ መጋባትና እንደ ማዞር አይነት ምልክቶች ይታዩበታል። ይህንን ኮንፊርም ለማድረግም የተለያዩ የላቦራቶሪ ምርመራዎች ይታዛሉ። ታዲያ ቀላል የምንላቸው ነገሮች ህይወታችን ላይ ዋጋ ሊያስከፍሉን ስለሚችሉ ትኩረት እንድሰጡበት እላለሁ።